በዙሪያችን ሰዎች ሲኖሩ ምቾት ይሰማናል፣ ደህነትም እንዳለ እናስባለን። ግን እውነተኛው የማይናወጠው ኃይል የሚገኘው ከዚያ በተቃራኒ ቢሆንስ? ብቻን በመጓዝ ውስጥ ዛሬ የምንመረምረው እንግዲህ ይሄን የኃይል ምስጢር ነው። ሁሉም ሰው ስለ ታላቅነት ማውራት ይወዳል፣ ስለ ግዛት፣ ስለ ክብር፣ ስለ ዕውቅና። ነገር ግን ዝምታው ሲመጣ፣ ክፍሉ ባዶ ሲሆን፣ የራስ የልብ ትርታ ብቻ ሲሰማ አብዛኞቹ ሰዎች እዛ ጋር ነው የሚሰበሩት። ያው ምኞትና ዋጋ መክፈል ምን ያህል የተለያዩ ነገሮች እንደሆኑ በደንብ ያሳያል። ይሄ ግን የማይሰበሩት ሰዎች ሕግ ነው። የራሳቸው መንገድ የሚቀይሱት፣ ዝምታን የሚገዙት ሰዎች የሚኖሩበት መርህ ነው። እሺ፣ የመጀመሪያው ክፍላችን የታላቅነት ዋጋ። ምክንያቱም ኃይል በነፃ አይመጣም። እስኪ ምን እንደሚጠይቅ እንመልከት። ብቸኝነት ብዙዎች የሚሸሹት ነገር ነው። በዚህ መንገድ ላይ ግን የመሪነት መገበያያ ገንዘብ ወይም ዋጋ ነው። ቁጥጥሩን ለማግኘት እና እውነትን ያለማንም ጣልቃ ገብነት ለማየት የግድ የሚያስፈልግ ርቀት ነው። ግን ለምንድነው ኃይል ርቀትን የሚጠይቀው? ቅርበት፣ ያ የሰዎች ሙቀት ለስልጣን መዳከም ምክንያት የሚሆነው ለምንድን ነው? መልሱ ቀላልም ከባድም ነው። ሰዎችን መውደድ እና ወዳጅ ማፍራት ተፈጥሯዊ ነው። ነገር ግን ወደ ከፍታው ስትወጣ እያንዳንዱን ሰው ተሸክመህ መውጣት አትችልም። እያንዳንዱን ውሳኔህን ለሁሉም ለማስረዳት መሞከር ጉዞህን ያቆመዋል። ሁሉንም ሰው ለማስደሰት መሞከር አንተን ትንሽ አድርጎ ነው የሚያስቀርህ። እናም ይህ ሁለት የተለያየ መንገዶች ምርጫ ላይ ያመጣናል። በሕዝቡ ውስጥ መሆን እና የግለሰቡ መንገድ። በሕዝቡ ውስጥ ያለ ሰው ቀስ በቀስ ይደክማል፣ ድምፁ ይጠፋል፣ ተራና በማንም ይተካ ይሆናል። በሌላ በኩል ደግሞ ብቻውን የሚጓዘው እንደ ብረት ይጠነክራል። የራሱን ሐሳብ ብቻ ነው የሚሰማው፣ የራሱን መንገድ ይቀይሳል። ብርቅና የሚፈራ ይሆናል። አንዱ ተቀባይነትን ሲለምን፣ ሌላኛው ቁጥጥርን በእጁ ያስገባ። ሕዝቡ የብረት ቤት ወይም ቀፎ ነው የሚመስለውን አይደለም፣ አይከላከልልህ። ከዚህ ይልቅ አማካይ፣ ልክ እንደ ሌላው ሁሉ እንድትሆን ያስገድድሃል። እሺ፣ ታዲያ ከዚህ ቀፎ ወጥቶ ብቻን መጓዝ ምን ይፈጥራል? ወደሚቀጥለው ምዕራፍ እንግባ። ብቸኝነት የጥንካሬ መቀጥቀጫ ሲሆን፣ ብቸኝነት ልክ እንደ እሳት እቶን ነው። መጀመሪያ ያቃጥላል፣ ይቀጠቅጣል፣ ይሰብራል። ማንነትን እስከ መጨረሻው ድረስ ይፈተናል። የመቀጥቀጥ ሂደት ይህን ይመስላል። አንደኛ፣ ከራስ ጋር ፊት ለፊት መጋፈት፣ ምንም ማምለጫ በሌለበት። ሁለተኛ፣ ማይናወጥ ሥርዓት መገንባት፣ ከንጋት በፊት መነሳት፣ አእምሮን እንደ ሰይፍ መሳል። ሦስተኛ፣ ሊግደል የሚችልን የብቸኝነት ሕመም መቋቋም። እዚህ ጋር ነው ብዙዎቹ የሚወድቁት። በመጨረሻም ከዚህ ሁሉ በኋላ ጠንካራ፣ ቀዝቃዛ እና የማይሰበር ሆኖ መውጣት። እናም ያኔ ነው ሕመም ጠላት እንዳልሆነ የሚገባን። ሕመም ቀጥቃጭ ነው፣ አንጥረኛ፣ ወደምንፈልገው ቅርጽ የሚያስገባን ባለሙያ። ይህ ሁሉ ስቃይና ጥረት መጨረሻው ወዴት ነው? ወደ የኃይል ጫፍ፣ የቁጥጥር ሕግ ወደሚባለው። ምንም ነገር የማይፈልግ ሰው በምንም አይነት ነገር ሊፈተን አይችልም። ምንም የሚወሰድበት ነገር ስለሌለ ሊፈራ አይችልም። እናም በፍጹም በማንም ሊቆጣጠሩት አይቻልም። እውነተኛ ነፃነት የሚባለው ይሄ ነው። በልመና ወይም በትዕዛዝ ማይገኝ ክብር፣ ብቻን መቆም እንደሚቻል በተግባር ሲያስመሰክሩ የሚገኝ ክብር ነው። ይህንም መንገድ የተጓዘ ሰው መጨረሻው ምንድን ነው? ብቸኛ ተኩላ ሆናል። የዝምታን ውርስ ይተዋል። የብቸኛ ተኩላ ሕግ ይሄ ነው። በዝምታ ያድናል። ትክክለኛውን ጊዜ ይጠብቃል። የፈለገውን ይወስዳል። ለማንም መልስ አይሰጥም። የሌሎችን ሕግ አይከተልም። ታሪክ ለብዙዎች አይጻፍም። ታሪክ የሚወርሰው ብቸኛውን መንገድ ተቋቁሞ ለተጓዘው ሰው ነው። አንድ ነገር መዘንጋት የለበትም። ዛሬ በዝምታ የሚካሄዱባቸው እርምጃዎች ነገ ሌሎች የሚከተሉት መንገድ ይሆናሉ። ብቸኝነት ለሌሎች ፋና ወጊ ይሆናል። እና ምርጫው ይሄ ነው? በሕዝቡ ሙቀት ውስጥ ተደብቆ መኖር ወይስ የዝምታውን ኃይል መቆጣጠር? መንገዱ ክፍት ነው። ምርጫው የግል ነው።